እናቴዋ አበባ ናት እኮ መቅዲ አበባ ነው የምትመስለው። እኔ እኮ በቃ ቅዱስ ማን ነው ቅዱስ ዳዊት ወይ ደግሞ ንጉስ ሰለሞን ማለት ነኝ እኮ ነው የሚገርምሽ። ስንት ሚስቶች አሉኝ ማት እኮ ናቸው ማለት ነው። መብዛታቸው 1500 አደርሱ እንደርሳለን። አይታዲ እንደ ንጉስ ሰለሞን የሚባል ነበር አሉ። እንደ 1500 አስገብቶ የሚገርምሽ ወገቡ ተቆርጧል በየቦታው እየሄደ ጠቢው ሰለሞን 1000 ሚስትና 300 ቁባት ነበሩ። ዳዊት 700 እና 300 ቁባት አስቢ። 1000 እግዚአብሔር እኮ ሲወድሽ አንዳንድ ሺህ ነው የሚሰጥሽ። አሁን ለሞታ ወንድ ልጅ ልውለድ ያሉት የተመዘገቡት 1977 ደረሱ። ዋው የተመዘገቡ 1700 እንግዲህ 1700 1800 አስቢው እስኪ እስከ አዲስ ዓመት እስከ በፈረንጆች አዲስ ዓመት 2000 ሳይገባ አይቀርም። ይገባል አይደል? አንቺ ስንተኛ ነሽ? እንደ እኔ የመጀመሪያ አይደለም የመጀመሪያ ነሽ አንቺ? ኧረ ተይ የመጀመሪያማ ቤት አለች እኮ። እሺ ከዛ ሁለተኛ በቃ ነው። ሁለተኛ ተወኝ። ሁለተኛ ነው። ሰላም ነው ጋይስ። ላይኩ በቃ የሞጣ ቅምጥል ምናምን እየተባልኩ ግን ስሙን እንዴት እንደምወደው ሰፈር ውስጥ ነው ወሊያ የሞጣ ቅምጥል ላይ ምናምን ነገር ሲሉኝ በቃ የሞጣ ቅምጥል የሆነ ጊዜ ላይ እንትን አላልን? አዎ። ከዛ በኋላ ስሜ እንደዛ ሆኖ ቀረ። አባትሽ ምን ይላሉ? ፋዘርማ በቃ የሌለ ስለምትመቸው ይስቃል። ታይ እንጂ ፋዘር ይወዱኛል እንዴ? በጣም እና ምንም አይከለክሉም። በያ ወንድ ልጁን አረ ደስ ብሏቸው ነው የሚሰጡ። ታይ እንጂ አረ ፋዘር ተመቹኝ በእውነት የመጨረሻ ፋዘር ተመቹኝ በእውነት። እሱ ራሱ ነበር ልጄን እባክህ አግባልኝ ብለው ላይ ይልካል ያለህበትን ቢያቅ። ታይ እንጂ እውነት እሳቸው አይንግግሩ ይላል። በቃ አይንግግሩ ፋዘር ናቸው። ማርከሻው ነው የሚሉ አይንግግሩ የበላይ ትንፋሽ ይላል። የበላይ ትንፋሽ የሚገርም እኮ ነው። የሚገርም ነው። እና አባትና ልጅ እነ ማዘርስ? ወይ ማዘርም ያን ያክል እንትን ሰው አይደለችም። እሷ የሚዲያ ሰው አይደሉም። ፋዘር ግን ይመለከታሉ። ፋዘርማ ታይ እንጂ ያዳምጣሉ። ለብልቦ ነው የሚሉ እንዲያውም አሁን ኔትወርክ ተዘግቶባቸው ብዙም አይሰራም። ሞጣ እንዴት ነው ይላል። ታይ እንጂ ታምር እኮ ነው የምንሰማው። ሼር አድርጉ፣ ኮፕሊንግ ሼር አድርጉ። ሚዲያውን ደግሞ ፎሎ አድርጉ። ለእኔ መልስልኝ ሞጣ፣ ያልመለስክልኝ ፎሎ ባክ ነው። ብዛኛው ነው በዚህ እንትን አላልኩም። አልተደረግሽ። ፎሎ ባክ ተደረገሽ። መቼ ዕለት መጥተሻል ነበር? በዚህ በአዲሱ መጥቼ ነበርና የሆነ ጊዜ አስቸግሩ ነበር። ወጥተሻል። ልክ ነው። እና ሞጣዬ እንዴት ነህ? የኔ ፋኖ አማን ነው። የሳይበር ፋኖ ነኝ እኮ የፋኖ መድኃኒት። ለምንድን ነው ተሳዳቢዎች ግን በጣም የሚናደዱ? በጣም አይገርም? ቆንጆ ሴት እኔ ጋር ከመጣው ወንዶች ስድብ ነው የሚጀምሩ። እንዴ ሁሉም ሴት አንተ ጋር ታዲያ እየዘመተ እንዴት አይናደዱ? ሁሉም ሴት ሞጣ ነው የሚለው። እንደዚያ ነው የሚለው። የምር ግን እዚህ ጋር አሁን ለራሱ የሚሰድቡ ሴቶች ምናምን ካሉ ያውቀው ነው። ከዚህ በላይ ነው የሚሳደቡት። ለምን እንጂ ወዷል። ታይ እንጂ ማርያምን አውቀው ነው የሚሳደቡ። ታዲያ
ወረፋ አልደረሳቸው ብሎ ነው ገብተው ለማናገር። አይዟችሁ በወረፋ ትገባላችሁ። ኢትዝሚ በወረፋ ትገባላችሁ። ይቺ የድሮ ልጅ ስለሆነች የገባች ይቺ የጥንት ናት። ስንት ዓመት 5 ዓመቷ ነው ገና። አሳድገት ናት ነው። ትንሽ ነበረች። አሁንም አደግሽ እኮ አሁን ለአቅመ አዳም ደርሰሻል። ደርሰሻል። ደርሻለሁ። ንገሪያቸው አሁን ደርሳለች። ትንሽ ልጅ ነበረች። የሞጣ ቅምጥል በጣም ትንሽ ልጅ ነበረች። አሁን አደገች። ራራ መስማም ሸርሙጣ ሁላ እንዴት አይነት ኮሜንት ነው! ተው እንጂ አንተ ርበ ስላሴ የበግራር ቶኒቱ ማርያም እንዲህ ያለ ሰው አለ እንጂ እንደወረደ ሸርሙጦች አላለ የአድዋ ሰው ነው መሰለኝ። እና አንተ ሸርሙጦች ለሸርሙጣ ልጆች እናታችሁ ምናምን እኮ ነው ያለ። ቅናት እኮ ነው። አቤት ቅናት። እችን የመሰለች ይኸው ለሞጣ ነው እኮ ለብሳ የመጣችው። ቡናዋን ሁሉ አቁመዋለች እኮ። ታዲያ ንገሪያቸው ለሞጣ ስል ቡናዬን አቁሜ ቀሚስ ለብሼ እንደዚህ መጣ። ብትበላ መጣች። ይቺ የጥንት የድሮ ልጅ ናት። አዲስ አይደለችም። ማይ ፍሬንድ ተደብቃ ከርማ ነው እስከምታድግ። አባረሪያት ነው አድገሽ ነይ ብዬ አባረሪያት። አሁን አድጋ መጣች። አሁን አድገሻል አይደል? መጥቻለሁ። መጥቻለሁ። አሁን ዝግጁ ነሽ? መጣሽ? አድገሻል። ትንሽ ልጅ ነበረች። ከዩቲዩብ ላይ አባረናት። ውረጅ ብለን ከፌስቡክ ላይ። አሁን ቲክታክ ሲመጣ እሷም አድጋ መጣች። አይገርማችሁ? እንዴት አደግሽ? ሪከርድ ያደረጉትን እያየ ፋዘር የድሮውን ማለት መጀመሪያ ጊዜ እንዳየው አረ ልጅ አለ አፈቅራለሁ ብለሽ በሚዲያው ተወጫለ። ምን ፋዘር ምን አሉ? አፈቅራለሁ ብለሽ በሚዲያው ተወጭ። አረ ልጅ አለ አምባዲና ሚዲያ የሚባል የቀረበች ቆንጆዬ የቦሌዋ ልጅ የት ሄደች? እሷ ልጅ የቦሌዋ እንትና የምትባለው ማን ነበረች? ጎጃም ሂጄ የፈለገው ቢሆን ትግሉም አይገባኝም፣ ግን አብሬ እንቀሳቀሳለሁ ፋኖ ጋር እቀላቀላለሁ ያለችው ማን ነበረች? ለአምባዲና የሚባል ሚዲያ ላይ ቀረበች። እኔ እንጃ አላስታውሳትም። ጋይ ስሟ ማን ነበር? እንደውም ስሟ ሾርት ኔም ነው ያላት። ኤፍራታ ነው ምናምን ትባለው። ኤፍራታ ነው እንደ ስሟ። የሆነ የወንዶች ልብስ ቤት ምናምን ትሰራ ነበረ። ያችን እሷማ ጀርመን ተመለሰች። አይደለም ጣሊያን ተመለሰች። ሌላ ናት እንጂ ይቺ እኮ ድሮ ነው። የዛሬ 7 ዓመት 8 ዓመት ኦኬ። ልጅ እያለሁ ነው እኔ። አንቺማ ያኔ እንትን ዳይፐር እየተቀየረልሽ ነበር። እሷ ሞጣን አፍቅሬያለሁ ስትመጣ አንቺ ፋዘር ዳይፐር ይቀይሩልሽ ነው። ትንሽ ልጅ ነበር። ሞጣዬ ግን በአሁኑ ዓመት ኢትዮጵያ ካልመጣ እኔ ራሴ ነው የምመጣው ወደ አንተ። ለምን? በቃ አይንን ማየት ፈልጋለሁ። እንትና ሮዚ እንዴት እንዳስቀናችኝ አንተ ጋር ሁና ፖስት አላረገች? የትኛዋ ልጅ? ዴዝ ደግሞ ናት። ማን ነበረች? ሮዚ ምናምን ትባላለች። ሮዚ እንትን ዳኛው አለ ኮንሰርት። አይዋ እንደሷ ምንን ማግኘት ፈልጊ ነበር? ትቀልዳለህ? ምን ጥያቄ አለው? ተይ እንጂ እንዴ! ኧረ ፋዘር እንዳይሰማ አንቺ ልጅ ተይ። ምን ችግር አለው? የኔስ ሚስት አንድ ጊዜ ታውቅሻለች መቼም። ፋዘር ከሰሙ ነው በከዘራ ነው ያው ከተማው ከዘራ በመጣና በሰጠውት እያለ እኮ ነው በመጣና በሰጠውት እያለ ነው ፋዘር ታዲያ እንደዚህ አሉ እና ለምን በቃ ደስ ይለዋል። የሆነ አንተን ይፈልጋል ካንተ ጋር መዛመድ ምናምን። ተይ እንጂ እኔ ግስሩ አለ በቃ እንደዚህ ኮስተር ብሎ ሲናገር አስረግጬ ነው የምነግርህ ሲል
እና ከኔ ጋር መዛመድ ፈለጉ ፋዘር። ታዲያ በጣም አንቺማ በነፃነት ነው ያደግሽ እኮ። ያ ደስ የሚሉ አባት ናቸው። ባይዘው በነፃነት ነው ያሳደጉሽ። እንደዛ ነው። አሁን አደግኩ አልሻቸው አባትሽን? አድጌያለሁ አልኳቸው። ምን አሉ? ወደ ማሜዲ ነው እሰይ ስለት የሰመረ ብዬ ነው ማጨበጭበው አለ። አቤት 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 ስም ታጠፊያለሽ አይደል ፋዘር? የምር ግን እግዚአብሔርን በጣም ነው የሚወድ። እሰይ ስለቴ የሰመረ ብዬ ነው ማጨበጭብ? አዎ እንዴ ስለቴን አስገባለሁ አለ። ተደብቆ እኮ ሾፍ ይሆናል ይሄን አሁን። አሁን እንኳን እንትን አይለው እዛው ጎንደር አይደል ያለው? አይገባም። ጎንደር አይሁም አሁን ተቆርጦ ነው የሚደርሳቸው። ተቆርጦ ይደርሳቸዋል። ቆርጠ ላክለት ይሄን ቆርጦ አይ ተኝቷል መሰለህ። አሜሪካ ነው መሰለህ ያለው። ቆርጠ ላክለት ፌስቡክ ላይ ጠላቴ ምናምን ተኝቷል። አሁን የሉም አሜሪካን ሀገር ሰው እኮ ተኝቷል። እኛ ብቻ ነው ቁጭ ያለው። እያንዳንዱ ተኝቷል ነው። ቆርጠ ላክለት የሉም ግን አሉ ደግሞ አዳዲስ መጥተዋል። አስረግጬ ነው ሞጣ ብቻ ይናገር ሌላው ይከተል የሚባል መጥተዋል። ደግሞ ኃይለኛ ቆራጥ ሌላ ቁጭ በል ሞጣ ብቻ ይናገር። ጭጩ ለስማ አዳም አስረግጬ ነው የምነግርህ። አስረግጬ ነው የምነግርህ ግን ደስ ይላል። የሆነ እንትን ቆርጠ ላክለት ፎቶ የሚያደርጋቸው ለብልበው ደግሞ ይባል መጥቷል። ለብልበው የሞጣ ደቀ መዝሙር ደግሞ የሚባል መጥቷል። ቆራጭ በጣም ቆራጭ ኢትዮጵያ ውስጥ ነው መሰለህ ያለ የሞጣ ደቀ መዝሙር ሞጣ እየወድሃለሁ የሚል ደግሞ አንዳለ የጎንደር ልጅ ዲያምተን የማይወድ እኮ ሰይጣን ብቻ ነው ማጣኝ። ኧረ ሰይጣንማ ከሰው በላይ ነው የሚወደኝ። የሚገርምሽ አንድ ቀን በጥፊ መቶኝ ያውቅ ሰይጣን ከሰው በላይ የሚወደኝ ሰይጣን እኔን ነው። የሚገርምሽ ኦኬ ነክቶ አያውቅም። ምንም ነክቶኝ አያውቅም። በጥፊ ብሎኝ አያውቅ፣ ተከትሎኝ አያውቅ፣ ተኝቼ አስደንግጦኝ አያውቅ። ብዙ ሰው አንዳንድ ድሮ ግን ይዘኝ ነበር ስተኛ ለመናገር ለመጣራት ጫና አርጎ አፍሽን ዘግቶ የሚይዝሽ የለም። በኋላ ባለቤትን ጠየቋ ምንድነው ነገር ስላ አይ በቃ ተጣብቶ ነው አለች። ምንድነው ላታል ሰይጣን ሲጀምር ነው አለች። አንድ ሁለት ቀን ጀምሮኛል እዚህ ሀገር 2 ቀን አስረግጦ ነው ያዘኝ። ረግጦ ምን አይውላችሁ ይኸው መነገርኩሽ እኮ ይኸው ሞጣዬ እወድሃለሁ የሚል መጣ የሚል አለ። ይኸው ሞጣዬ እወድሃለሁ አይሽ ሞጣ ለስልጣን ነው ኢትዮጵያ የሚገባው አሉ ደግሞ። ኧረ ምን ያደርገኛል ጉንዳን ህዝብ መምራት። እኔ እናቴ የአማራ ህዝብ ነፃ ከሆነ የእናንተን ቡና እየመጣው እየጠጣው ጠላችን እየጠጣን አረቂያችን በሄሊኮፕተር ወደ ጎጃም እንሄዳለን ወደ ጎንደር። አዎ እግዚአብሔር እንዴ እስኪ ናና ፋርም መንበር የምር ድሪምሽ ነው ከኔ ጋር በሄሊኮፕተር መሄድ። ታዲያ አይ ወስድሻለሁ ጎጃማ ትገቢያለሽ እና ጎንደር አልገብታል። አዎ ወስድሻለሁ በእውነት ፋብሪሽ ነው የምትሄጂው። ቀሚስ ይሰራልሻል ከዋናዋ ሚስት ጋር ጥላችሁን ይዛችሁ የጎጃም ለብሳችሁ እዚህ ጋር መቀነታችሁን ሸባ አድርጋችሁ ጃንጥላችን ዘርግተን ያኔ ደግሞ ልጄም ደግሞ ዲግሪዋን ትመረቃለች። መሀል አድርገው ሚስቴና ልጄ መሀል ያደርጉሻል። የሞጣ ብቅት ቅምጥል በመሀሉ ነች የምትሄጂው። ከሚስቴና ከልጄ መካከል ነው ትቀመጪው። እዚህ እና እዚህ ጠጭ እየተባለሽ ምን ይምጣልሽ እየተባለሽ ደስ ይለኛል በጣም ህልሜ ነው። ሚስት ግን ምን ትላለች ይችላል። ፋራ መሰለች እንዴ? ያራዳ ልጅ ናት እኮ ስልጡን ናታ። እንዳንተ ሚስት መሰለች እንዴ? በፍልጥ ጀርባዬን ዘጥራኝ የምትሄድ የገባት ነው። ያራዳ ልጅ ናት። የአንተ ሚስት ብትሆን ታስነጥሱ ነበረ በዱላ። የኔ ሚስት እያንዳንዱ ነገር ታውቃለች። ጥሩ ሰው እንደሆንኩ ታውቃለች። የፈለገኝ ብናገር ምናምን አይደብራትም። ምክንያቱም እኔን ታውቀኛለች። ስለዚህ የሚዲያ ሰው ደግሞ ምንም ችግር የለውም ቢናገር። ምን የሚዲያ ሰው አወራ ማለት አደረገ ማለት አይደለም። አሁን ይህ ሲወራ ደስ ብሏቸዋል ከታች አይደል?
ልጅቷ ምስኪን ስትላት ደብራታል። ለማንኛውም ታይተውል አይቅናት። ያኛው አካውንት ግን በቃ ተዘጋ። እኔ ያላየሁትም ተከፍቶ ሊሆን ይችላል። ኢሜል አድርጌ ነበር። ከፍቶት እኮ ሊሆናል። ሲቆስ በኋላ ሞክረዋል። ተከፍቶ ይሆናል። ባለፈውም እንደዚሁ አዘግተው በፊት ነው ምናምን ያየሁት ነበርና የለም። እሱማ እንትን አድርጌዋለሁ። ኦኬ አይተሽዋል? እኔ እከታተላለሁ። ከዛ ጆን ጋገብቼ ሞጣ ጠፋ ምናምን ነገር አልኩት። መቼ ትናንት ነው ምናምን ጆን ጋገብቼ ሞጣ ጠፋ ምናምን ስለው እንደ ኧረ ትናንት ነበረ ምናምን ነገር አለኝ። ጆን የትኛው ነው? ወታደር እንትን የነበረው ልዩ ኃይሉ አለ። እሱማ ይመጣ ኃይለኛ ልጅ እኮ ነው እሱ። አቅም ያለው ጀግና ሚስት ነው ያለች ይላል። አዎ በትክክል በትክክል ጋይስ። ለማንኛውም መቅዲን ፎሎ አድርጓት። በጣም ጥሩ ቆንጆ ያማራ ልጅ ናት። ከኔ ጋር የድሮ ጓደኛ ነን ሳታድግ። ትንሹና ነው ወደ እኔ ሚዲያ የመጣችው እየፎከረች የኔ ጀግና የኔ አማራ እንደው አንተን እያየው ነው አማራነቴን ሞቅ ያለ እያለች የመጣች ስትመጣ እና ትንሹና ነበር። ለአባቷ ማስጠንቀቂያ ተናግረን ነበር። በዞር ቤት ተብላ 5 ዓመት ሙሉ ከሚዲያ ጠፍታ አሁን ነው ስታድግ የመጣችው። አሁን ተፈቅዶልሻል? ተፈቅዶልኛል። አድገሻል? አድጌያለሁ። አድጋለች። አሁን ከዚህ በኋላ ችግር የለም። የመጣች ታወራለች፣ ትወያያለች። እንደውም ፖለቲካ እናስተምራታለን። አስተምረኝ የምር አሁን ቤት ውስጥ ስለምውል ችግር የለውም። ቤት ውስጥ ነው የምትይው? ለኮሪደር ልማት ምናምን ተብሎ ሱቅ ምናምን ስለፈራረሰ አፈራረሱት። ኮሪደር ልማት እያለ በዚህ በሰበብ በኮሪደር ልማት የአማራን ቤት ያፈርሳል እየዞረ አብይ አህመድ። በጣም ይገርማል። እንዲያውም ኦንላይን ላይ የሆነ ስራ ምናምን ጀምራለሁ እያልኩ ነው። እንትን ትልኛለህ፣ ታበረታቱኛላችሁ ጋይስ። በትክክል በጣም እናመሰግናለን መቅዲ። ዳዊት ረገጣት። ለምን ትረገጣለች? እችን የመሰለች አበባ የመሰለች ልጅ፣ እችን የመሰለች ቆንጆ ለምን ትረገጣለች? እርገጣታሉ። የራሷ ፀጉር እኮ ነው የቀጠለች እንዳይመስል ማይ ፍሬንድ፣ የራሷ ፀጉር ነው። ችኮ ቆንጆ የአማራ እኮ ንግስት ናት። ተለጣጥፋ የመጣች መሰለች። ገና እኮ ትንሽ ልጅ ናት። አሁን አድጋ ነው። ትንሽ አሁን አደግሽ። አሁን ለነገሩ ያደግሽ ነው። አሁንማ ትልቅ ሰው ሆንኩኝ። የዛሬ ዓመት ደግሞ ከፍታ ያለሽ ከፍላለሁ። ፋኖ ቤተ መንግስት ሲገባ በጣም ደልደል ብለሽ ነው እንትን የምትቆየው። ትልቅ ያኔማ በቃ ሌላ ታሪክ። ፋኖ ቤተ መንግስት ሲገባ ታዲያ ቡናውን በያፌ ይበቃታል። በቃ ይበቃታል። ትንሽ ልጅ ናት፣ ይበቃታል። አሁን አድጋለሁ እያለች ነው። አስጨፍራት። አያስጨፍርም። አጨፍራ ለምን ትጨፍራለች? ለምን? ሰው ምቀኛ ነው። ትጨፍር ይሉሻል እኮ። አንዱ ደርሳለች አላለም? ከታች ደርሳለች። መማርን ትመስላለች ይላሉ። መማር ደግሞ ዛሬ ፎቶ አለጥፍ እየረገጥኳት አልነበረ? አውሬ ያለ የምትመስል አንቺ እኮ በጣም ቆንጆ ነሽ። መማር ሲተመልከት የዚችን ልጅ ጥርስ ፈገግ ስትል እኮ ፈገግ ስትል ተመልከታል። አሁን ከመማር ጋር ይችን ትመድባታለህ? የደስ ደስ ያላት ልጅ ድንብሏ በዚች የምትታይ ሞጣዬ ቤቢ ነኝ። ቤቢ ዋትሳፕ የት ጠፍተሽ ነው? ከሶሻል ሚዲያ ራቅሽ እንደ እግዚአብሔርን ጠፋህብኝ። ስንት ባለፈው ነው ያገኘው። የእውነት ጠፋህብኝ። ከዛ ሼር ተደርጎልኝ መጥቼ ሪኩዌስት ልክልህ በጣም ብዙ ሰው ነበር፣ አላየኸኝም። አሁን ፎሎ ባካረኩ። ቤቢም ሰላም ነው? አዲስ አበባ እግዚአብሔርን በጣም ናፍቀኸኝ ነበር ሞጣዬ። ሰላም ነው? ሃይሎ ጋ ነው አዲስ አበባ።
ያው ብለናል እንግዲህ ሸገር ብለን ለብሰን እዚህ ጋር እንግዲህ በዘመዶቻችን ይዘነዋል። አያ በኮዶ ቀዝቀዝ ባለችው ቀዝቀዝ አድርገን ማስጨይባት የደንበጫዋ ናት። በትንሿም አለች ይኸውልህ እንደዚህች እያደረግን ሻቷን ሻቷ እናትና ልጅ ነው። እናትና ልጅ አንዱ አንቺ እንዴት አይነት ጎበዝ ናት እናንተ። በኋላ እኮ እንዴ በአቤም እኮ የሚገርምሽ በአቤም እኮ የምትቀጂው በኋላ ሞቅ ሲልሽ እኮ በእነዚህ በሚያምሩ እግሮችሽ ብድግ አድርገሽ የምትቀጂው እኮ ጠርሙስ ቸነፈር ዝል ቆየን እኮ ቸነፈር ቀባረረ። እኔ የምልሽ ዋሴ ወልጃት ልሞት ነው እያለ ነበረ ጀርመን። ዋሴ እኮ በእንትን አደረኩት አዲስ አበባ እንዲህ ብሎ መጣ ነው። አዲስ አበባ መጥቶ እንትኑን ሱሪውን ዘግቶ ሮጠ ያለች ውሸቷን ነው። እኔ ቀጥሬያት ፈርታ አሯሩጬ ነው የለቀኳት አለ። ሊይዛት ሁሉ በታች መሬት እያየ ነው ሄደው ከአዲስ አበባ መሬት አጎንብሶ እንዲያ ያርገው ነው የላኩት። እኔ እኮ የቴገመነን እኮ ነኝ የመነን አሊዘር እኮ ነኝ እንደ ረሳህ የራሳ አሊዘር ነሽ ለካ የመነን አሊዘር እኮ ነን። ባለ ጊዜ ብለሽ ግማሽ አማራ ግማሽ ኦሮሞ ለዚህ ነው ለካ አይደለም የአዲስ አበባው አይደለም የሸገር ብለን ራሳኒ ነው አለ እንግዲህ ንጉስ ሚካኤል በሰነ ለዚህ ጋር ታየው እንደ ፎርኬ ብሎ መተናል። አባቴ አንቺ ጸዳ ያለ ነው እሱ ጋር ደረትሽ ላይ በእውነት ታዲያ እንዴ ወላቴም አበባ መሰለ ነው። ይባርክልሽ ኢየሱስ ክርስቶስ። ተጠበቁ ነው ሞጣዬ ተነጋግረን ለቶቶት እንበላለን ተባብለን ነን። አዎ ቶቶት እኮ ነኝ ያለማመርኩላቸው እዛ የአንበሳ የከተማ አውቶቡስ የነበረው ድልድዩ ጋር ማለት ነው። መገናኛ ወደ መገናኛ ሲል ከኢምፔሪያል ሆቴል አንበሳ የአንበሳ አውቶቡስ አዎ ዛጋ ነው። አሁን ትልቁ ቶቶት ቀላል ትልቅ አዳራሽ ሆኗል። ኃይለኛ ሆኗል። ወረ በስማ ዝም ብለህ ኪሎ ሜትር ነው እንደ ቀላል ያረሰኝ የአማራ ቁርጥ እያመጣ ይቀጠቅጣል። እንት የስቴት ሰዎቹ ላይ የገቡ ይበላል። ያ ታውቃለህ። ከችያሩ የስቴት ሰዎችና ጥቁር መነጽር ይደረግልሻል። ኮፍያው አጣን ይደረጋል። ወጪው ጃካዋ እዚህ ጋር ነው በቃ እዚህ ጋር እንደዚህ ምናምን ይሆናል። ዘና እንትን ስቴት ያ የስቴቱ ገብቷል። my brother can I get one bar አስተናጋጅ እኮ አይሰማው one bar water can I get እንዲህ ብለናል። ታዘው እንዲህ ስትል ይመጣል። ቪቪአይፒ ፎቶት ፈርሷል የሚሉን ነው። ጉዱ ካሳ እንዴት ነው ፈርሷል እንደ በነገራችን ላይ ይሄን የሰራልኝ ዲጄ ወንድም ነው። ታውቀዋለህ? ዲጄውን አይደል እንደ ዳላስ ቴክሳስ ኦኬ፣ እሱ ነው የሰራልኝ ከአሜሪካን ድረስ በሪስፔክት የላከልኝ። ቴንክ ዩ ያለ ነው ከሰር ወንድም ሪስፔክት አድርጎ ሰርቶልኝ በዚህና በምን ላከልኝ መሰለህ? ጸረ ቸነፈር ብሎ ማለት ነው። ጸረ ቸነፈር ኦኬ። አትሰሚውት ነሽ? እንዴት ሰላም ዙዙ አይሰማም? ይሰማል። አሁን ቀጥይ። ሰላም እንዴት ነህ? ሞታ ያላቂ ላይ ሌላ ማነች አብረሻለች? አንድ ጓደኛ አለችና ሞጣዬ በጣም ነው የምወድክ፣ በጣም ነው ማደንቅክ። የት አለች? አምጫት ወደዚህ። ሰላም ትፈራለች። ምኑን ነው የምትፈራው? እኔ ሁሌ ሞጣ አጎቴ ነው ሞጣ ምናምን ትላለች። እውነት እሷን አግቤት ነው ዳስ እናያት እስኪ እናያት። የት ናት? ቱታ እኔ በጣም እኮ ካሜራው እኮ አሪፍ ነው። ሰላም ሞጣዬ። ሰላም። እውነት ነው መልኳ ጠይም ነው። እኔን ትመስላለች። ሰላም ነሽ? የኔ ቤት ከየት ነው? ከዱባይ ነው? አዎ ከዱባይ ነው ሞጣዬ። እናቴ ፀጉርሽን ተፈሽነሽ ነው? አንቺ ጎበዝ። ግን እውነት በጣም ነው የምወድክ፣ እውነት በጣም ነው ማደንቅክ ሞጣዬ። እንኳን ደህና መጣችሁ።
እንኳን ደህና ቆያችሁ። የህይወት ቅመሞች እንኳን ደህና መጣችሁ ይላል የሞጣ ቀራኒዮ ቤተሰብ። ሰላም ብያለሁ። እንኳን ደህና ቆየህን። ይመቻችሁ ይመቻችሁ። ይመች ሞጣዬ። ሰላም ይሁን ይገቡ። ሰላም ይገቡ። አለው ከድህነት መውጣት እፈልጋለሁ። እኔ በኮንጎ ጫማ ለምን እሄዳለሁ? ጅብ ጋልቤ ሀብታም ተሆንኩኝ 77 ጅብ ነው ምጋልብልህ ነው ምን? ንገረው እና እየቀያየርኩ ነጭ ነሽ አንበሰንሽ የለም ጅብ ጋልቤ ሀብታም ተሆንኩኝ። እንደዛ አይነት የወደቀ አነጋገር የወደቀ አስተሳሰብ የሚያስቡ ሰዎች እነዚህ አይጠቅሙ። ገባ? መጀመሪያ ስራ የሚሰራ አይምሮ ስራ ለመስራት እኮ አይምሮ ማመን አለበት። የተሸነፈ አይምሮ ወደ ስራ ብገባም ውጤት የለውም ማለት ነው። ወፈርታል ቀራራራ ምኑን በልቶን ነው ወንድ ትንሽ ገንዘብ ታገኘ ጅብ ጋልቦ ነው 17 ጅብ ነው ምጋልበው ሀብታም ተሆንኩ ጅብ ጋልቤ ምን ችግር አለ? ለምን በድህነት ሞታል? ጸጉሩ እስከሚበን ነው ቂጡን ገርፈን ምንጋልበው። ለምን ገጣባ እስከሚወጣ ነው እንጂ እንዲህ ትለጠልጠዋለ። በዚህ ልጓም ይዘክ የቀኝ ቂጡን ትለጠልጠዋለ። እንደውም አምቡላ ታውቃለህ አይደል? እንደውም ምጋልበው ያታላ ያረቅ የሚወጣበት አምቡላ ተላላ ሰከር አረቄውን ጠረጌ እሱን አተላ ምንም ስለሚበላ የአልኮል ንክክር ያለው ነገር አተላውን አግብጬ ሲወጣበት እንዳለ አገር ጋልቦ ነው የሚሄደው። ኮብራ በለው ኮብራ እንደዛ አድርጌ ነበር ምጋልበው አልኩ። የጎጃም ህዝብ ሰርቶ ሲቀየር ጎጃሜ ቡዳ ነው ይላል። ኧረ እባክሽ ቡዳ ነው ልታስጠነቁሉ ሄደሽ ለቄስ ነው ነው አይወል ቆይ ይወል ቄስ ሌባ ነው ንገረው ጎጃሜ አየው ታቦት እኮ የድሮ ቅርስ ቢገኝ ራሱ ከ30 ሺህ ብር በላይ ያወጣል። እንግዲህ የወርቁ አይተ ነው የኦይል ካምፓኒ በስንት ታቦት ነው የተሰራው? ራሱን የሚሸውድ ህዝብ ማለት የኛ ራሱን የሚያታልል አስረግጠ ነገር የነዚያች ልጅ ራሱን የሚያታልል ይወል አሁን ለምሳሌ ይወል ሞታ ለጥልጠው በዚህ ጉዳይ ላይ ለጥልጠው ይወል ቄስ ሆዳም ነው ይሉታል። ልንገር ቄስ ሆዳም ነው ይሉታል። ሰርቶ የሚያበላው እኮ ራሱ ነው ሆዳም ነው ያለው ሰው እኮ ገብቷል። ሰርተህ እያበላኸው ሆድ እኮ ነው ይበላል ሆዳም ነው። ማን ነው ሰርቶ የሚያበላው? መጀመሪያ ቄስና ብላ ብሎ አርዶ የሚያበላው ማን ነው? ራሱ የሚለው። ስለዚህ ታዲያ እንዴት ነው ሆዳም ትለዋለህ? እያበላኸው ሌላ ይበላ ነው። አብልተህ ታማዋለህ ወይ? እንደንቆሮ ማህበረሰብ ይኸውልህ ስለ ዶኮ እኔ እግዚአብሔር ምስክር ይኸውልህ እርጋጠው ቆሻሻ እንደዚህ አይነት ሰዎች በጣም አስቸጋሪ የሆኑ ሰዎች ናቸው። ለራሳቸው ማሳባቸው የኮሰመነ ሰርተው መቀየር የማይችሉ ሰውን በሰው የሚያጋጩ ብሔርን ከብሔር የሚያጋጩ በጣም አደገኛና ተንኮለኛ ሰዎች ናቸው። እንደዚህ አይነት ሰዎች አስፈላጊም አይደሉም። ስለዚህ ይሄ አሁን እንደ ጆከር የተባለ እንደ ፍየል ጠባቂ ብላችሁታል እናንተስ አንዴ እረኛ ኦሮሞና አማራን በማጋጨት እየተሳደበ ገንዘብ ለሚሰበስበው ነገር ይሄ አስፈላጊ አይደለም። እቺ ልጅ አሁን ቅድም እንዳልካት መረዳት አለባት። ይችላል ታዳጊ ናት ያለችው እንደምታየው እንግዲህ ያስታውቃል እኮ አሁን እኔን መጋረጃ ቀይር አልቀይርም ምን አገባችሁ? እኔን ካኖረችኝ እኔን ከተመቸችኝ ምን አገባችሁ? መጀመሪያ አስተሳሰብን ቀይር በለው። ልብስ የስሜት ነጸብራቅ እንጂ የማንነት መገለጫ አይደለም። ከፎገራ ወረዳ የመጣውን እንግሊዘኛ ተረም እያረገ የሚያወራው ቡታንታ ለብሶ ነው ሱፍና ከረባት አርጎ አይደለም። ልብስ የስሜት ነጸብራቅ እንጂ አዳነች አበቤና ያኛው 13 ኪሎ ሜትር ያለው ሰውዬ ከፎገራ ወረዳ የመጣው ሰውዬ ጎንደሬው ቁምጣውን ለብሶ ከሰራውን ይዞ ዊዱ ኢሪጌሽን ግብርና ሚኒስትር ሹመነዋል እኮ አልሰማህም እንዴ? ግብርና ሚኒስትር አዲስ አበባ ሲቲ አንደር ዘ ካሜራ አንደርግራውንድ ኤንድ ፒፒ ፓፒ ሸትለን ግብርና ሚኒስትር አድርገነዋል እኮ ሚኒስትር ኦፍ ያ ልክ ነው። አግሪካልቸር ግብርና ሚኒስትር አድርገን የክልሉ ግብርና ሚኒስትር አድርገን ይሻላል። ምን አባት የክልሉ ጠቅላላ የሀገሪቱ የግብርና ሚኒስትር እኮ መሆን የሚችል ሰው This my voice Addis Ababa is finfinne and under camera surveillance ያለ ሴትዮና ከፎገራ ወረዳ የመጣው ጎንደሬ ግን ቂጧን ለጥልጦ ነው የተናገረላት። አሁን እንደው የሳቸውና ሲጠየቅ ታስታውሳለህ?
ሲል ዝም ብለው ምን እንደሰራ እንደሚሸልሙት አይታወቅም። ቀብድ ሲያስሱት ገና ምንም እንኳን አልሰራም። ፒስ ኖብል ፕራይዝ ምናምን ተብሎ የግጭት ጠማቂው ሲሸልሙት የዚያኔ እንዴት አያት ይችል እንደ ዋት ዱ ኤክስፔክት ሲቲ ምናምን አለች። ዋት ዱ ሚን ይሄ ገበሬ የዚያለት ያይ ነበራሉ በቴሌቪዥን ይሄን እንደኛው ጠቅላይ ሚኒስትር እያላሉ የፎገራው ገበሬ በኢቢኤስ ላይ የቀረበው ወይኔ በላቸው አላሉ። ሰምቶ ወይኔ በላቸው አንዱ ሰምቶ አሉ አዲስ አበባ ወይኔ በላቸው አበይ ሲጠየቅ ጠፍቶበት ዋይዝ ማይ ስፒስ ያለ ጊዜ ማለት ነው። ወርቅነህ ገበየሁ አላየውም እንዴ? The 2019 the road length is 1,000 kilometers per thousand per slash and dot 5,000 ticks per thousand is going to is አባይ ሸለቆ ሰምተዋል? ይሄን እንደኛ እንግዲህ ምን ይስራል እንደምንቀሳቀስ እና መጀመሪያ የሰው ልጅ ልብሱን ሳይሆን መቀየር ያለበት አስተሳሰቡን ነው። የሰው ልጅ አስተሳሰቡን ታልቀየረ ልብሱን ቢቀይረው ዋጋ የለውም። ልብስ የስሜት ነጸብራቅ እንጂ የማንነት መገለጫ ሊሆን አይችልም። ጥሩ ስለብስ መንፈስህን ደስ ይለዋል እንጂ አራ ሱፍና ከረባት አርግ። አሁን ያበሻ ባህል ምን አለ መሰለ ሞጣውነን ለመናገር ቁሽሽሽ ያለ ሰውና ሱፍና ከረባት አርጎ ሄደ ሰው ሆነ ድርጅት ብንሄድ ሱፍና ከረባት የገባው ግባ ወደፊት ይባላል። መጀመሪያ ያ ቆሻሻው ገበሬ ግን አንተ ወደ ኋላ ህከዝ ምን ታረጋለህ ለማኝ ምናምን ይባላል። የለም ከዛ አስተሳሰባችን መውጣት አለብን። ገብቶሃል? ከዛ አስተሳሰባችን መውጣት አለብን። ይሄ ካልሆነ ግን አስቸጋሪ ነው። ለማን ነው ልብስ የስሜት ነጸብራቅ ነው። ካለ ትለብሳለህ፣ ከለለህስ ምን ለብሰው ከለለህስ ያለን በእንዶድ አጥበልበስ በለው እና ታዲያ ምን ችግር አለው? ማጣት እኮ እንደውም እኮ በጣም ኃይለኛ ነው። አሁን የት ይገኛል? ባህር ዛፍ ብቻ ወሮታል እኮ ኢትዮጵያን። የተፈጥሮ ሀብቶቻችን ወድመዋል። የመሬት ማዕድን ባህር ዛፍ መጥቶ ጨርሶታል እኮ። ኦሮሞ እኮ ነው ኦሮሞ ነው የሀገሪቱን ቅርስ ያጠፋው ኦሮሞ የሚባል ህዝብ ነው። ታውቃለህ? ዛፍ አይወድም እንዳለ ዛፍ ጨፍጭፎ ቆርጦ ጠቅላላ ወደ ኬንያ ነው ዋይልድ አኒማልስ ነው የላከብን። ኦሮሞ ነው እንዲያረጉ ኢትዮጵያ እንዲ በቁሙ ራቁቱን ያስቀረው ኦሮሞ የሚባል ብሔር ነው። ከትክቶ እንዳለ ሙልጭ አድርጎ ቆረጠው ዛፉ። ሰው ብቻ ነው የቆረጠው፣ ዛፍ ቆርጧል ኦሮሞ። አሁን ይሄን መጽሐፍ እየጻፍኩበት ነው። ሙልጭ አድርጎ አሁን ኬንያ በዓለም ላይ የመጀመሪያው ዋይልድ አኒማልስ የምታስጎበኝ ቱሪስት መስሏል። ያ ሁሉ ኤሌፋንት ያ ሁሉ አንበሳ ኦሮሞ የሚያቃጥለውና እየቆረጠ እያቃጠለ ነው ያጠፋው። እንዴት አይነት አረመኔ ብሔር መሰለ የከኬንያ የመጣው የሆነ ግን ምናምን የሚለው አሁንም ይቆርጣል። በቃ መቁረጥ ነው፣ በቃ መቁረጥ ነው፣ ማቃጠል ነው። ቤት አቃጥላ ነፍጠኛ አቃጥላ እኔ ኮንደ በጣም ይገርማል። ሌላ ምን አዲስ አስተያየት አለ? አዲስ ነገር አለ በእናንተ በኩል? አስተያየት የለኝም። አመሰግናለሁ። ከብር አመሰግናለሁ ወንድማችን። ከተማው የት ነው? አማቻለ ቀጥል። ከየት ነው? ከዩኬ። የማን ነው እሱ ፕሮፋይል? የታምራት ደስታ። ቀጥል ወንድሜ ቀጥል። ሰላም እና ምንድነው የምትለኝ? በባለፈው መጥቼ ልጅህን አጋባኝ በስራት ጠይቄያለሁ። ሞጣ እኔ በጣም ፍቅር ይዞኛል እንዳልሞት በእናትህ። ወረዲ ይሄ ግን ኧረ ተው በእናትህ ተው አንተ ተው በእናትህ። ወረድ ስኩራ ብሎክ ተደርጋል። የእንጭቅ ልጅ ፍቅር ይዞኛል። የታባት አቃታለና ፍቅር ያዘ። ይሄ እኮ ቂጡን እኮ በቆረቆንዳ ሲጠርግ ያደገ ነው። ፈሳ የኔ ልጅ እንዳንተ በባህር ዛፍ ቅጠል ቂጧን ስጠርግ ያደገች መሰለኝ። አሜሪካን ሀገር እኮ ነው ያደገችው። ልጋጋ ዩኬ ነኝ ምናምን እንዳሳ ዋይ ተወጣ። ደግሞ የሞጣ ቀራኒው ልጅ ተመኘ ደግሞ ዶክተሯ ፈሳ ሲያቅለበልብ ነው ዘመጣ። ዛሬ ብሎክ ተደርገሃል። ሁለተኛ አታየኝም። ያ ክብሮ ሲያናግሩት ይሄን የዚያች ልጅ ጅማታ ፈሳ አየው ፍቅር ይዞኛል። ይሄ እኮ አማራ ማለት ይሄ እኮ ነው። አየዋል አማራ መገለጫው እንደዚህ አይነት ነው። ደንቆሮ ያልሰለጠነ እኮ ነው። ጨጎጎታ
አስረግጬ ነው የምነግርህ። ፍቅር ይዞኛል። አሁን የታባህ አውቃት ነው የኔ ልጅ። አሁን ፍቅር የሚይዝ ፍቅር ይዞኛል። አየሁ እንዲህ አይነት ተዋና